ባክ እንጃል መሰላችሁ ወተት ቢኖረው እኮ ኮርንፍሌክስ ማለት አይደለም። እቺ በቃ ተተዋለች፣ ተስፋ ቆርጣለች። ሌሎቹ እየጸለዩ ነው ሳትተዋለች። አንድ ነገር ነግራችሁ ፈልጋለሁ። ቆይ ቀረብ በሉ፣ ለኔ ጠጋ ትንሽ በሉ። ስልካችሁንም ላፕቶፓችሁንም ጠጋ አድርጉት ወደራሳችሁ። ይሄ ቲፒካል የዩኒቨርሲቲ ተማሪ የሚበላው ምግብ አይደለም። ሶ አም ባክ ዊዝ ሰርድ ቪዲዮ ኦፍ ዚስ ቻናል። በዛሬ ቪዲዮ ምንድነው የምናደርገው? ከካፌ ወደ ነን ካፌ ቀየረናል እና ኢትስ አወር ላስት ዴይ እዚህ ካፌ የምንበላበት። ሶ ላስት ዴይ ኤክስፔሪንሳችን ምን እንደሚመስል አብረን በዚህ ቪዲዮ እናያለን ማለት ነው። ለምን ደግሞ ካፌ ወደ ነን ካፌ እንደቀየር ነው ሌተር ኢን ዲስ ቪዲዮ የምነግራችሁ ይሆናል ማለት ነው። ሶ ቢ ዊዝ ሚ አንቲል ዘ ላስት ሚኒት ኦፍ ዘ ቪዲዮ ሶ እነግራችኋለሁ ማለት ነው እሱን። ኤንድ ደግሞ አዲሽናል ነገር ሄደን ካፌ ምሳችንን ከመብላታችን በፊት ምን እናደርጋለን ማለት ነው። የተለያዩ ቲክቶክ ላይ የተለቀቁ ቪዲዮዎች አሉ፣ አዝናኝ ቪዲዮዎች ሪሌትድ ቱ ከዩኒቨርሲቲ ካፌ ጋር ከዩኒቨርሲቲ ምግብ ጋር ማለት ነው። የክልል ዩኒቨርሲቲ ሊሆን ይችላል፣ የዚህም ዩኒቨርሲቲ ካለ እስቲ ፈልገን እነሱ ላይ ወር ጎና ሪአክት ኦን ዶስ ቪዲዮስ ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ ብታደርጉት ኢት ውድ ቢ በጣም አሜዚንግ። ለዚህ ሁሉ የካፌና የነን ካፌ እንግልትን ባልተዳረግን ነበረ። ያው ሰብስክራይብ ብታደርጉት ደግሞ ፋሚሊ ትሆናላችሁ። ብዙ እንደዚህ ትምህርት ቪዲዮዎች ሲሰራ የሚደርሳችሁናል ማለት ነው። ሌትስ ጎ ቱ ዘ ቪዲዮ። ይመቻችሁ። ሶስት ቲክታክ ላይ ገብተን መጀመሪያ ስታተር አደረኩ። ቲክታክ ላይ ገብተን መጀመሪያ ኢትዮጵያን ዩኒቨርሲቲ ፉድ ብለን ሰርች እናደርጋለን። ጀስት ላይክ ዲስ ማለት ነው። ሶ ይመጣሉ ቪዲዮዎቹ። እስቲ ከየትኛውን ጀምር? ከዚህኛውን ጀምር እስቲ። ቀጣይ ዓመት ግቢ እንገባለን የምትሉት ሰዎች ለእናንተ ነው ይሄ። ምንድን ነው ነገር? መጠጥ ነው እንዴ? ለሁሉ ዩኒቨርሲቲዎች ይተማሩ። ዝም በል አንተ። እዚህ ጋር ስጋ እየበላ ነው፣ አጥንት እየጋጠ ነው። ብራዘር ተመችቶታል አባቴ። እሺ ዩኒቨርሲቲ ሲገባ ይሄ ነው የሚቆላው። የት ነው ያልከው? አዲስ አበባ እያለ ነው አባቴ። አዲስ አበባ ዩኒቨርሲቲ ሲገባ ይሄ ነው የሚቆላው። ተው አቁም አለ እንደዚህ ነገር። ኧረ አቁምልኝ እንዴ! የት ነው ያለው? አባቴ አዲስ አበባ ዩኒቨርሲቲ ሲገባ ይሄ ነው የሚቆላው። ቁርስ፣ ምሳ፣ እራት እንዴ! ወይ አዲስ አበባ ዩኒቨርሲቲ አንጋፋው ና እሺ ሌላ ቪዲዮ እንደዚህ ነው። ያው አስማማናል። እንደዚህ አለ እንደዚህ እንዴ! አረስታችሁ ትቶ ቆይ ትቶ መጣት እኮ ይቻላል። ካልተመቻችሁ ምግቡ ትቶ እናመሰግናለን ብሎ ትቶ መጣት ይቻላል። ምግቡን ዳንስ፣ ወጡን ዳንስ፣ ወጡ ላይ ዳንስ። ና ይሄ ምግብም ጡር አለው ነው የሚባለው። እቻ ትበላ በግጥ አይነት እቺ እንደዚህ ነው ታምትተው። እቺ በቃ ተተዋለች፣ ተስፋ ቆርጣለች። ሌሎቹ እየጸለዩ ነው ሳትተዋለች። እንዴ ምንድን ነው? ቆይ ይሄን በደንብ ማየት አለብን። ስጋ ላይ ቆይ ኦኬ። ይሄ ልክ አይደለም። አይ ዶንት ቲንክ እንደዚህ ያለ ሀረማያ ዩኒቨርሲቲ ብቻ የሚገኝ የፍስክ ዴርፎር በሳምንት አምስቴ ማለት አስቡት። ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ፣ እሁድ፣ ሮብና አርብን ራሱ ብትተው ፌር አለ። ጭራሽ በለስላሳ ነው። ኧረ ይሄ አይሆንም። ይሄ የሆነ በአመት አንዴ ትሄዱና የሆነ ድግስ ያለበት ቦታ ቪዲዮ ቀርጻችሁ ምናምን ዩኒቨርሲቲ ይሄ ተገቢ አይደለም። ግን እንትን ነው አይደል?
ሳህኑ የዩኒቨርሲቲ ሳህን ጭራሽ እንቁላል አለ። ቅቅል እንቁላል ከዛ ስጋ ወጥ ደብል። አንድ ነገር ነግራችሁ ፈልጋለሁ። ቆይ ቀረብ በሉ፣ ለኔ ጠጋ ትንሽ በሉ። ስልካችሁንም ላፕቶፓችሁንም ጠጋ አድርጉት ወደ ራሳችሁ። ይሄ ቲፒካል የዩኒቨርሲቲ ተማሪ የሚበላው ምግብ አይደለም። ዴፊኒትሊ እኔ 100% አረጋግጥላችሁ እወዳለሁ። ይሄ የሆነ ሬር ኬዝ ነው፣ የሆነ 1% አውት ኦፍ 100 ማለት ነው እንጂ ይሄ አይደለም። ሂር ሚ አውት ኦን ዛት የምሬ ነው። እንዴ ላይክ ዩ ማይት ቢ ሳትገቡ ምናምን ዩኒቨርሲቲ ምናምን የለም፣ ግን እንደዚህ ምናምን የለም ጭራሽ። ከየት መጡ? ያው እንግዲህ የዩኒቨርሲቲያችን እንጀራ ሁለት አይን አለው። ኦኬ፣ በፊትም በኋላም አይን አለው። ከታችሁታል። በፊትም በኋላም አይን አለው። ከፊት ለፊት ያለው ተፈጥሯዊ ነው፣ ከኋላ ያለው አርቲፊሻል። አረ ያው ሁለት አይነት አይን ያለው፣ ለዚህ ጋርም አይን አለው። ናና ይሄ እንጀራ አይደለም ጀመር፣ አነባበሩ ነው። አይ አም ጀስት ኪዲንግ፣ ግን አነባበሩ ነው። ለዚህ ጋርም አይን አለው። እንዴ ይሄን እኮ ቅቤ ቀብታችሁ እኮ ይሄ እኮ ቡና ቁርስ እኮ ቅቤ ያልኩኝ። እሺ እቺ ደግሞ ሞር ሲኒማቲክ ፊልም ነገር ነው መስሎ። እሺ የካፌ ምግብ እያለቀሰ ነው ኢሞጂ ሶ መጣና ቁጫ። አረ ምንድነው እንጀራው ከጠረጴዛው ላይ ነው ይበሉት። እሺ እንቀጥል። ጸሎት አደረገች፣ እየጸለየ ነው። ኦኬ ዲር ናትናኤል 400 ብር ገባል። ወጣት ሰው 400 ብር ጋር ነገ ተመጣጣለህ። ነገ ተመጣጣለህ። እዚህ ጋር ምንድነው ታውቃላችሁ? ኮሜንት ላይ ትሪው ማን አባል ያነሳለን። አንተ እየሮጥክ 400 ብር ገብቶላል። ኦኬ እዚህ ጋር ደግሞ ሻይ አለ። ለምን ምግብ ብቻ ያስፈልግማ? ሻይ አለ እዚህ ጋር። አይ አረ ሙሉ ኩባያው ይታያል ወደ ውስጥ። ውሃ ነው ማለት ነው። እንዴ ይሄ የሆነ ነገር አለው። ቆይ እኔ የሚገርመኝ እውነት ሳትበሉ እኮ መውጣት ይቻላል። እንጀራ እንደዚህ መጭመቅ፣ ዳቦ ማጋጨት። ኧረ እባካችሁ አይጨማደድም። እንዲጨማደድ ነበር የፈለከው። ይሄ አይጨማደድም። አይ አይጨማደድም፣ ግን እንትን ማለት ነበር። በጣም መቆራረጥ። ዩኒቨርሲቲ ኢንስቲትዩት ምናምን አይመቸኝም። ኧረ ኢትዮጵያ ኮማች ኮሜንታተርስ፣ ኧረ ይሄ ነገር ጤፍ ሳይገባበት አይቀርም። ተጠንቀቁ። ጤፍ ሳይገባበት አይቀርም። ሶስት እዚህ ጋር የሆነ ቪዲዮ አይቼ ነበረ። በጋሻው ይሄ አራዳ ላይ ያለ አይደል? አሁን ኮሜዲያን ነውና አራዳ ላይ ያለ ኤኒዌይ ከናቲ ጋር ይሰራል አራዳ ፕሮግራም ላይ። እስቲ ነው እኛ ጋር የተማረው ወይ ጋር ዩኒቨርሲቲ ተማረ ይጨርስ አይዶንት ኢቭን ነው ግን ቻዚ እባክህ ምንጃል መሰላችሁ? ወተት ቢኖረው እኮ ኮርንፍሌክስ ማለት አይደለም። ኮርንፍሌክስ ይሄ ወተት በሆነ ጥራጥሬ የሚበላው ማለት ነው። ኦኬ እጅጉን ወደናል። መቼ ይበልተህ ነው እንደዚህ ስኬት ላይ ደረስከው? አንድ እዚህ ጋር መጨመር ማየት የምንፈልገው ነገር ዩኒቨርሲቲ ውስጥ ነው ላይፋቸውን ያሳልፉ ያሉት። የካፌው ምግብ እንዳያችሁት ነው፣ ግን እስቲ ምንድን ነው የሚበሉት? ዶርም እየበሉ ያሉት ደግሞ ነው። አልመጣም ትራንዚሽኑ። ማንሽ ዳንያ ኤም ዋይ አልመጣም ትራንዚሽኑ። ይሄ ነገር በቃ በካፌ ምግብ ለምዶባችሁ ዶርሙም ስትሰሩ ምናምን ምግብ በቃ እንደ ካፌው ነው የምትሰሩት። በጠበጠችው ከሆነ ይሄ ነገር እንዴ ከካፌው ምን ታረጀ? እናቱ
ዩኒቨርሲቲ ካፌ እኮ ነው ምንም አይለያይም እኮ የኔ ካፌ ምን በለሽ ያለኝ እና በቃ ቪዲዮ እንዳይረዝም እዚህ ጋር ይብቃ። እስቲ እንዴት ደግሞ አወር ላስት ምግባችንን እንበላለን ማለት ነው። ካፌ ሄደን ማለት ነው። ያ ይመቻችሁ። ሪያክት እንዳደረግን አይታችኋል። ብዙ ዩኒቨርሲቲ ምግብ ላይ ምናምን ሪያክት አድርገናል። አሁን ደግሞ ተራውኛ ደርሶ ላስት ዴይ ቢሆንም ያው አሳይጋችኋለሁ ማለት ነው ምን እንደሚመስል ምናምን ጀነራሊ እስቲ አሳይጋችሁ እስቲ አም ሶሪ ጋይስ ግን በቅቶኛል። እኔ አልቻልኩም። ላስት ዴይ እንደሆነ እያሰብኩ እየበላሁ ስለሆነ ሊሆን ይችላል አላውቅም። ብቻ ግን በቅቶኛል። እኔ አልቻልኩም። እየሞከርኩ ነበር ለመብላት። እኔ አላውቅም። አይጣፍጥም ሳይሆን ይጣፍጣል እኮ ይጣፍጣል እኮ ግን በቃኝ። ይጣፍጣል ግን ያው አይተው ካሜራ ስላለ ነው አይደለም፣ በእውነት አይደለም። ካሜራ ስላለ ምናምን ቪዲዮ እየተቀረጸ ስለሆነ አይደለም። የምር ነው። ከዚህ ግቢ ነው ተከራከረ ዩቲዩብ ያወጣል። እስቲ እናያለን። ላስረዳችሁ ቆይ። ምግቡ ማለት ነው አይጣፍጥም እኮ አንድ ነገር እኮ አይጣፍጥም አንድ ነገር ነው ግን አይጣፍጣል። ጀነራሊ ይሄ ነበር ላስት ዴይ ኦፍ ካፌ ኤክስፒሪየንሳችን ማለት ነው። አይ ሆፕ ዩ ጋይስ ኢንጆይድ ዳት ቪዲዮ ኤንድ ኦልሶ መሀል ላይ መቆራረጥ ካለ ምናምን አውዲዮን ከቆራረጥኩት አውዲዮን ለፕራይቬሲ ስለሚያሰጋ አንዳንድ ያወራኋቸው ነገሮች መግባት የሌለባቸው የገባቸው ምን ነገር ሊቆረጥ እንደሚችል ቆራርጫቸው ይሆናል ማለት ነው። ሶሪ ፎር ዳት ኤንድ ኦልሶ ለምን እንደቀየር ነው መጨረሻ እነግራችኋለሁ ብያችሁ ነበረ። ስፔሲፊካሊ የቀየር ነው ለአንድ ምክንያት ነው። ነንካፌ የሆንበት ምክንያት ትምህርት ሚኒስቴር አዲስ ፕራይሲንግ አውጥቷል ለነንካፌ ስቱደንቶች ማለት ነው። ነንካፌ ስቱደንቶች ድሮ የሚከፈላቸው 450 ብር ፐር መንዝ ነበረ። ፐር ዴይ ደግሞ 15 ብር ለቁርስ ለመሰራት 555 ብር ማለት ነው። አሁን ግን እሱ ተቀይሮ ፐር መንዝ 3000 ብር ፐር ዴይ ደግሞ 100 ብር ሆናል ማለት ነው። 33 ብር ለቁርስ 33 ብር ለምሳ 33 ደግሞ ለራት ማለት 33.33 መቶ ሲከፈል ውስጥ እንደዛል እንደዛ ተደርጓል ማለት ነው። እሱ ተጠቃሚ ለመሆን ነው ስፔሲፊካሊ የቀየር ነው ማለት ወደ ነንካፌ። እኔ ፓርቲኩላር ድሮም እንትን ነበርኩኝ ነንካፌ ስቱደንት ነበርኩኝ። 450 ብር ነበር የዛ ጊዜ 450 ብር የነበረ ጊዜ እንግዲህ ነንካፌ ሆኜ አሁን 3000 ብር ሲያደርጉት ነንካፌ ካልሆንክ ኢትዮጵ የሆነ አኳርድ ነገር አሁን ቀይራል ማለት ነው ኦፊሻሊ። ቪዲዮውን እስከ መጨረሻ ተከታተላችሁት ከልብ አመሰግናለሁ። እኔ ደግሞ ሄልፕ አውት ማድረግ የምትፈልጉ ከሆነ ቪዲዮውን ላይክ ማድረግ ትችላላችሁ፣ ለጓደኞቻችሁ ሼር ማድረግ ትችላላችሁ፣ ኮሜንት መጻፍ ትችላላችሁ፣ ምን እንደተሰማችሁ አባውት ቪዲዮ መጻፍ ትችላላችሁ ማለት ነው። ሰብስክራይብ ማድረግ ደግሞ ፋሚሊ መሆን ትችላላችሁ። እንደዚህ ቪዲዮዎችን ጥሩ ቪዲዮዎች ስለቅ ቶሎ እንደርሳችሁ ሰብስክራይብ ማድረግ ፋሚሊ መሆን ትችላላችሁ ማለት ነው። በጣም ነው የምወዳችሁ። ቪዲዮውን ከመጨረሻ ድረስ ተከታተላችሁ ከልብ ነው የማመሰግነው። በቀጣይ ቪዲዮ አገኛችኋለሁ። ይመቻችሁ።